ሰላም ቤተሰቦቼ ዛሬ የመጣነው እንግዲህ በትሮትል ቦዲ ዙሪያ ላይ አንዳንድ ነገሮች ልነግራችሁ ነው። አንድ መኪና ሰርቪስ ሲደረግ ምንድነው መደረግ ያለበት የሚለው ብዙ ነገሮች ቲክቶክ ላይ አውርተናችሁ ነበር። ነገር ግን በሰፊው ስለ ትሮትል ቦዲ አሳየን ባላችሁት መንገድ ያው ለሱ መተናል። እንግዲህ ይሄን ቪዲዮ ከማየታችሁ በፊት ደግሞ ይሄን ቪዲዮ የምታዩ ሰዎች ሰብስክራይብ ማድረግ እንዲሁም የደውል ምልክቱን መንካት እንዳትረሱ። እንግዲህ አንድ መኪና በተለይ አዳዲስ መኪኖች ላይ ስለ ጄቱር ነው አሁን ላይ ልነግራችሁ የመጣሁት። በተለይ ጄቱር አዲስ መኪና ነው ብሎ ስለሚታሰብ ትሮትል ቦዲው ካንዴላዎቹ መጠረግ የለባቸውም መታጠብ የለባቸውም የሚሉ አንዳንድ ኮሜንቶች እየደረሰን ያለ ነው። ያ ትክክል አይደለም፣ ፍጹም ስህተት ነው። በተለይ መኪናው ከ10,000 ኪሎ ሜትር በላይ ከሄደ ግዴታ ትሮትል ቦዲ መታጠብ አለበት፣ ካንዴላው መጸዳት አለበት። ስለዚህ ትሮትል ቦዲ ሲታጠብ እንዴት ነው የሚሆነው የሚለውን ነገር ነው። ትሮትል ቦዲ ከመፍታታችን በፊት ባትሪ እንነቅላለን። ባትሪ መነቀል አለበት። ባትሪ ከነቀልን በኋላ መፍቻዎች እናዘጋጃለን። ትሮትል ቦዲ ለመፍቻት 8 ቁጥርና 10 ቁጥር ያስፈልገናል። እንደዚሁም ፍላት ስክሩ ድራይቨር ወይም ካቻቢቴ የምንለው ያስፈልገናል። ይህን ካዘጋጀን በኋላ በእንደዚህ መልኩ ይፈታል። በጥንቃቄ እንፈታለን። የሚነቀል ሴንሰር አለ፣ የትሮት ሴንሰር ይነቀላል። ትሮት ሴንሰሯን ከነቀልን በኋላ በአግባቡ ሳይበላሽ ብሎ እንዳይበላሽብን እንዳይሰበር አድርገን በአግባቡ ቀስ ብለን በምታዩት መልኩ እንፈተዋለን ማለት ነው። እንግዲህ እንደዚህ ከተፈታታ በኋላ ወደ አጠባ ነው የምንሄደው። እዩት፣ እንዳያችሁት በጣም ቆሽሿል። ለዛውም ይሄ ወደ 12,000 ኪሎ ሜትር የሄደ መኪና ነው። ብዙም አልቆሽም። ከዚህ በላይ የሚቆሽሻሉ ብዙ መኪኖች፣ ከዚህ በላይ የሚቆሽሻሉ ብዙ ኪሎ ሜትር የሄዱ መኪኖች፣ ከ15,000 ከ20,000 በላይ የሄዱ መኪኖች በጣም ይቆሽሻሉ። ስለዚህ ይሄን ነገር ማጠብ አለብን። ስናጥብ ደግሞ በፈታንበት አካባቢ ባለ ማቴሪያል ነው የምናጥበው። ያ ማለት ደግሞ ውሃ አጠገባችን ስላለ በውሃ ማጠብ የለብንም። ናፍጣ አጠገባችን ካለ በናፍጣ ማጠብ የለብንም። በክሊነር ወይም በቤንዚን ነው። ቤንዚን ደግሞ ተወዷል፣ ያን መጠቀም አስቸጋሪ ነው። ነገር ግን በክሊነር ቢሆን ሞር ተመራጭ ነው፣ አስፈላጊ ነው። ስለዚህ በክሊነር መጀመሪያ በደንብ እናጥበዋል። ይታጠባል። ንጹህ ከሆነ በኋላ በንጹህ ጨርቅ እናደራርቀዋለን ማለት ነው። በንጹህ ጨርቅ ይደራረቃል። ከደረቀ በኋላ በአግባቡ ሄደን እንገጥማለን ማለት ነው። ስለዚህ ሲታጠብ ጥንቃቄ ማድረግ አለብን። መጀመሪያ በክሊነር ዝም ብለን ነው የምንመታው። እዛው ላይ ካሸነው በክሊነር ሳንመታ ካሸነው ይፍቀዋል። የትሮትል ቦታውን ስለሚፍቅብን መጀመሪያ በክሊነር በደንብ ይታጠባል። ያን ካጠብን በኋላ ነው ወደ ማድረቁ ሲስተም የምንሄደው ማለት ነው። አያችሁት አይደል? ለዚህ ነው ትሮትል መጸዳት አለበት የምንላችሁ። ለዚህ ነው መኪናችሁን እንድትንከባከቡ ነው። በብዙ ሚሊዮን ብር ገዝታችሁ መኪናችሁ በትንሽ ነገር ወጪ
መኪናችሁ መጎዳት የለበትም። ይሄን የመሰለ ቆሻሻ እንግዲህ መኪናው ይዞ መዞር የለበትም። ይሄ ቆሻሻ የሚሄደው ወደ ሞተር ነው። ወደ ሞተር ክፍል ስለሚሄድ ሌላ ጉዳት ነው የሚያመጣባችሁ ማለት ነው። ስለዚህ ይሄን እንድትመለከቱ ብዙ ሰዎች መጽዳት የለበትም የሚል ጭቅጭቅ ስለፈጠራችሁ በቲክቶክ ፔጃችን ላይ ያን ላስተምራችሁ ሰፊ ጊዜ ስለወሰደብኝ ነው ወደ ዩቲዩብ የመጣ ነው። እንደዚህ አይነት ነገሮችን ብዙ ነገሮችን እንማማራለን። እኛ ፔጅ ላይ በጣም እንማማራለን። የምትፈልጉትን ነገር ኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ ቤተሰቦቼ ያያችሁትን ይመስላል። እንግዲህ ትሮትል ሲሰራ ሲታጠፍ ክሊን ሲደረግ እንዴት እንደሆነ አሳይተናችኋል። ከዚህ በኋላ ደግሞ የተለያዩ ቪዲዮዎችን በእናንተ ኮሜንት ምክንያት በምትሰጡን ሀሳብ ምክንያት በሙሉ እንሰራላችኋለን። ይህን ቪዲዮ ስላያችሁልን በጣም ነው የምናመሰግነው። ከዚህ በኋላ የተለያዩ ቪዲዮዎች እንዲደርሳችሁ ሰብስክራይብ እና የደውሏን ምልክት መንካት እንዳትረሱ፣ ላይክ ማድረግም እንዳትረሱ። እንወዳችኋለን። ሰላም